በዚህም ገዳም በየዓመቱ መስከረም 10 ከእመቤታችን ከቅድስት ድንግል ማርያም 33 አበይት በዓላቶች ውስጥ አንዱ የሆነው የጸደንያ ማርያም በዓል በታላቅ ድምቀት ይከበርበታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸደንያ ስመኝ ገዳም። ጸደንያ ስመኝ ገዳም በኦሮሚያ ክልል በቡራዩ ከተማ አስተዳደር ስር ትገኛለች። ጸደንያ ስመኝ ገዳም በ1955 ዓ.ም በእማሆይ ስመኝ ተክሉ ተመሰረተች። እማሆይ ስመኝ ተክሉ ቤተክርስቲያኑን ለማሰራት የሚውል ገንዘብ ሰጥተዋል። ከዚህ በኋላ በጊዜው የነበሩት የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ በአካባቢ ላይ የሚገኙትን ህዝበ ክርስቲያን የቤተክርስቲያን አገልግሎት አስፈላጊነት ስለተረዱ ለአገልግሎት ምቹና ለምእመናን አቅራቢያ በሆነ ቦታ ላይ እንዲገነባ ባዘዙት መሰረት ጸደንያ ስመኝ ገዳም አሁን ባለችበት ቦታ ላይ ተገንብታለች። በኋላም የነበረው ገንዘብ በቂ ሆኖ ባለመገኘቱ በብፁዕ ወቅዱስ አቡነ ባስልዮስ መልካም ፍቃድ ከቤተ ክህነት ተጨማሪ ገንዘብ ተበጅቶ ቤተክርስቲያኑ አሁን ያለችበትን ህንፃ ቤተክርስቲያን እንዲገነባበት ተደርጓል። እማሆይ ስመኝ ተክሉ ለቤተክርስቲያኑ መመስረት ላበረከቱት ከፍተኛ አስተዋጽኦ ማስታወሻ ይሆን ዘንድ ቤተክርስቲያኑ ጸደንያ ስመኝ ቅድስት ማርያም ገዳም ተብሎ ተሰይሟል። በዚህም ገዳም በየዓመቱ መስከረም 10 ከእመቤታችን ከቅድስት ድንግል ማርያም 33 አበይት በዓላቶች ውስጥ አንዱ የሆነው የጸደንያ ማርያም በዓል በታላቅ ድምቀት ይከበርበታል። ታሪኩም እንዲህ ነው። አንዲት ጸደንያ በምትባል ሀገር እንግዳ ተቀባይ የሆነች ማርታ የምትባል እመቤታችንን አጥብቃ የምትወድ አንዲት ሴት ነበረች። ከዕለታት በአንዱ ቀን ወደ ኢየሩሳሌም የሚሄድ አባ ቴዎድሮስ የተባለ ኢትዮጵያዊ መነኩሴ በቤቷ አደረ። ከኢየሩሳሌም ሲመለስ የእመቤታችንን የቅድስት ድንግል ማርያም ስዕል ገዝቶላት እንዲመጣ ነገረችው። አባ ቴዎድሮስ ቅዱስ ሉቃስ የሳለውን የእመቤታችንን ስዕል ገዝቶላት መጣ። ይቺም ስዕል ስጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። ብዙዎችም ከዚህ እየተቀቡ ከበሽታቸው ይፈወሱ ነበር። ሌሎችንም ድንቅ ድንቅ ተአምራትንም አድርጋለች። የሀገሩም ሊቀ ጳጳስ የዚችን ስዕል ዜና በሰማ ጊዜ ከኤጲስቆጶሳት ካህናት ጋራና ከህዝቡ ጋር መጣ። በሰሌዳ ውስጥም ባዩዋት ጊዜ ስጋ ለብሳ ታየቻቸው። ከአምላካዊ ግብር የተነሳ ተደነቁ። ስዕሏንም ወደ ሌላ ቦታ ሊወስዱ በፈለጉ ጊዜ በአካባቢ መናወጽ በድንጋጤ ወደቁ። ይህም የእመቤታችን በዓል በኢትዮጵያ ብቸኛ በሆነችው በቡራዩ ጸደንያ ስመኝ ገዳም ይከበራል።